ምንም እንዴ አለ የ2018 እቅድ ስፖርት ብሰራ ይኸው ቻፓ ያነቃለ። እሺ ከማን ጋር ነው? ከሪች ጋር። ሪች በዚህ ሰዓት የሚመች ዘፈን ምንድነው? ከቲክቶክ ነው የተመቸሽ? በቀሉ አሁን ይሄን ዘፈን ከ1 እስከ 10 ሬት አድርጊ። በቀሉ ደረስ። ኧረ ጸዴ ዘፈን ነው እኮ። እሺ ከ1 እስከ 10 9.5። እሺ አንቺ በዚህ ሰዓት የሚመች ዘፈን ምንድነው? እስጢፋኖስ ቶማስ ያጀማ። ይሄንን ዘፈን ከ1 እስከ 10 ስንት ሬት ታደርገዋለህ? አዲስ የስጢፎ ዘፈን 9 ስጢፎ ይመቸኛል። 9 ይመቸኛል። አንተ በዚህ ሰዓት የሚመች ዘፈን ምንድነው? ዳስታ ሰለሞን ይሄንን ዘፈን ከ1 እስከ 10 ሬት አድርገው። በቴዲ የሚጨክን አንጀት የለኝም አንድ ስለዚህ ላፊኑም ለሰጠው ከ10 ያልፋል። ኦኬ እሺ ስለዚህ ያንተ በዚህ ሰዓት የሚመች ዘፈን ምንድነው? የቴዲ ነው በዚህ ሰዓት ምን ዘጻዳል። ታጠቅ ይሄን ዘፈን ከ1 እስከ 10 ሬት አድርገው። ቴዲ አይስትም ማለት ኤቭሪ ቴዲ 100 ከ100 10 ላለ 100 ከ10 ያንተ በዚህ ሰዓት የሚመች ዘፈን ምንድነው? አማርኛ እንግሊዘኛ የተመቸ እኔ ካስማሰ የካስማሰ ሳንቃሱቅ ይመቸኛል። ዘመናዊ አማርኛ ይመቸኛል። በጣም ምሰማው ቀና ልብ። ስዩም ታደሰ ይሄን ዘፈን ከ1 እስከ 10 ሬት አድርገው። 8 ሶሊድ 8። ኦኬ አንተ በዚህ ሰዓት የሚመች ዘፈን ምንድነው? ድሬክ ምንም ጀኒ shut the fuck up nigga። አሁን ከሚስጥር ይሳጥና ከ100 ብር ማወቅ ያለባችሁ ነገር ግን እዚህ ሚስጥር ይሳጥን ውስጥ ባዶ ሊሆን ይችላል፣ እቃ ሊኖር ይችላል፣ ብዙ ብር ሊሆን ይችላል። ከዚህ የበለጠ ከ100 ብርና ከሚስጥር ይሳጥን የትኛው ይሻላል? ሚስጥር ይሳጥን። እርግጠኛ ናችሁ? ከ200 ብርና ከሚስጥር ይሳጥን እርግጠኛ ነሽ? ሚስጥር ይሳጥን ከ300 ብርና ከሚስጥር ይሳጥን ሚስጥር ይሳጥን። ወይኔ 400 ብርና ከሚስጥር ይሳጥን ሚስጥር ይሳጥን 600 ብርና ሚስጥር ይሳጥን 600 ብርና ሚስጥር ይሳጥን ሚስጥር ይሳጥን ሚስጥር ይሳጥን ከ1000 ብርና ከሚስጥር ይሳጥን መጨረሻ ሚስጥር እንዳልኩሽ እዚህ ባዶ ሊሆን ይችላል፣ እቃ ሊኖር ይችላል፣ ብዙ ብር ሊኖር ይችላል። ከ1000 ብርና ከሚስጥር ይሳጥን ሚስጥር ይሳጥን መርጧል። አውጡት። ሚስጥር ይሳጥን መርጧል። አውጡት። አሳያች አንቺ ግን ስለሞከርሽ 1000 ብር እሰጥሻለሁ። ለኔ ነው ለሷ? ለእናንተ ለሁላችሁ። እንቁላሌን መለሽው? ይሄው ውስጥ ነው። አመሰግናለሁ። ተሳክቷል። መቼ የሚሳካ ይመስልሻል? ቀጣይ ዓመት ያርግልሽ፣ ይመች። እናመሰግናለን። ቤንጂ እንዴት ነሽ? አምገድ እንዴት ነሽ? በጣም አሉልሽ። ቀላል ጥያቄ ነው የምጠይቅልሽ። 2018 እቅድ ምን ነበር? 2018 ፌመስ መሆን ተሳክቷል። ቫይራል 400 ሺህ ፎሎ 150 ሺህ ፎሎ ከ150 400 ሺህ 436 ሺህ ፎሎ ጋዴም አሳክታል። አንድ ሰው ነው ያገኘው ነው ወይስ እቅዱን ያሳካስኩ? እውነት እናት ይትውት ተፈርስቷል። ኔክስት ይር መኪና መግዛት ነው። ጠይቀኝ የዛሬ አመት የአመት ያድርሰን። የአመት ሰው ያድርሰን። ቴንክ ዩ ቬሪ ማች። እንዳንቺ ሱፍ መልበስ። አረ ጨዊ እናት ይትውት አቋርጡ እዚህ ጋር እንዴት ነልኝ አለ። የ2018 እቅድ ምን ነበር? የ2018 ኢትዮጵያ እጁ ወደ እግዚአብሔር ዘረግቶ በነጻነትና በሰላም እንድኖር። አሜን። እናመሰግናለን።
2019 ምንድን ነው የምታስበው? 2019 ከዛ በኋላ ለሀገራችን ነጻነት፣ ሰላም፣ ፍቅር፣ አንድነት እንዲኖር ምንጭናቲ በርቺልን። አመሰግናለሁ። ሴቶች ለምንድን ነው ረጅም ወንድ የምትወዱት? እንትኑ ረጅም ነው ብለው ስለሚያስቡ ነው። እኔ ግን ያው አቅፎ ለመተኛት ስለሚመቸኝ ነው። ወንድ ልጅ ሲረዝም ነው አሪፍ። ሲያጠርም ትርጉም አለው። ረጅም ወንድ ማለት በቃ ወንድ ልጅ ረዘም ሲል ደስ ይላል። ረጅም ወንድ ለሁሉ ነገር ይመቻል። ሴቶች ቆይ ለምንድን ነው ረጅም ወንድ የምትወዱት? ከወንዶች የመጣ ጥያቄ ነው፣ መልሱልን። ዘመድ ጥቅማቸው ምንድን ነው? እንወድቅ ይደሰታሉ፣ ሲያልፍልን ይቀናሉ። ደስታችን አያስደስታቸውም፣ ስብራታችን ያስደስታቸዋል። ያ ነው ለነሱ ጥቅም። ምንም 5 ሳንቲም ጥቅም የላቸውም። ለኔ ምንም ጥቅም የላቸውም። የለቅሶ ጊዜው ብቻ። በጣም ያማረረህ ነገር ምንድን ነው? ጦርነት። ስፖርት ብሰራ ይኸው ቻፓ ያልቃለ። what ማረረኝ። ስማለም ስኩስ ኑሮ ግን ተመስገን። ትምህርት ያማረረኝ። የሰው ጸባይ ነው ያማረረ። ሀገራችንን ሰላም ያድርግልን። የሃይማኖታችሁ ሀገራችን ሰላም እንድትሆን ጸልዩ። ሰላም ሲኖር ነው ሁሉ ነገር የሚኖረው። እናንተን ያማረራችሁ ነገር ምንድነው? ኮሜንት ላይ ጻፉልን።